አንተ እስኪ ተነስ፣ ውሃ ይዘህልኝ። ውሃ የሚጠጣ ነው? አይ አይደለም፣ ሻወር ልወስድበት። ተረሴ ይዘና ምን ይላል ባካችሁ? ወንድምንም ቀስቅሰው በዛው ተኝቶ ቀረኩ። አንተ አቤል አቤል አታ አይሰማም። ዳታ አቤል አቤል ያሸሙታል እንዴ? አቤል ምንድነው? ሰው መተኛት አይችልም እንዴ? ተኝታ ነው እንዴ? ወይ አይደለም፣ ወክ እያደረኩ ምን አይነት ነው በእናታችሁ? ሄዱ። ኧረ እባክህ ተነስልኝ። ሰዓቱን አይተሃል? ነግቶ መልሶ ሊመሽ እኮ ነው። ሩድ ዘይድ በና ምንድነው? ገና 5 ሰዓት አንድ የሚለው የራስ ጉዳይ። ለምን ተጋድማ አትሉም? ተፈልክ ዶለ መተኛት ማይቻልም። ምን አለበት አሁን እስከ 7 ሰዓት እንኳን ብተኛ። አንተ ጅል! አቤት! ምንድን ነበር ያዘዝኩ? ምን ቀስቅሻለሁ እኮ ዋይ ዘሊና አላልኩም? ኧረ ወይ ኧረ ወዲያ! ይሄ የማይረባ ገና በልጅነቱ ካይምሮ ዛገ ልክ እንደ እናቱ። ምን ታፈጫለሽ? እንዴት? አንተ ራሱ ምን ለማለት ፈልገህ ነው? ምን አልኩኝ? አይምሮ ዛገ ነው ያልኩት። አይ እንደው እስኪ አሁን እውነቱን እንነጋገርና የኔ አይምሮ ነው ያንተ አይምሮ ነው የዛገው? ኧረ ተይ ሰው እንዳይሰማሽ። እንደ እውነቱን ለመናገር የትናንቱን ተይው። ዛሬ ቁርስ ምን እንደበላን ትዝ ይልሻል? ኧረ እንዴት ትዝ ይለኛል? አንተ አይደል ሰርታ ያበላኸኝ? አይ እንደው አሁን ቁርስ መስራት ቁም ነገር ሆኖ ነው። ኧረ እና ሂድ ግባና ስራዋ። አይ ታውቂኛለሽ እኮ እኔ ደምሴ ስንት ዓመት እየሰራው እንዳበላውሽ። ኧረ ተው አታስቀኝ ተው። ይሄ ደግሞ ምን አባቱ ነው ቀረሰ? አንተ ሳሙኤል። አቤት! መጣው። እንትን ቀዝቃዛ ነው የምትፈልገው? ኧረ ቀዝቀዘህ ቀር። እንደው ይሄ እኮ ትን ቢለኝ ራሱ እኮ አይደርስልኝም። እንደው ከየት እንደወለድሽው አንተ ቀዝቃዛውን አምጣ ነው የምልህ። ጎረምሳው ተነሳ እንዴ? አዎ። ትንሽ አትቆይም ነበር? ምን ነው በጊዜ ተነሳ? ሽሙርሙን ያው ቀዝቃዛ ነው። ይሄ ጅል ሙቁ አሁን አንድ ያመጣው አፈልተ ነው እንዲያመጣልኝ። አባዬ ከፍሪጅ እኮ ነው ያመጣሁት። ቀዝቃዛ ነው። ረዲያ ምን ባልጠጣስ ቢቀርብኝ። እማዬ ምንድነው ቁርስ አንበላም እንዴ? በላው። ይሄ ደግሞ 6 ሰዓት ተነስቶ ቁርስ ይላል እንዴ? ምሳልን በላ እኮ ነው። ዝም በላው ልጄ። ሂድ አስቀምጬልሃለሁ፣ አምጣና ብላ። እሺ ስልኬን ሳይተሽዋል? አይ እንግዲህ አሁን ተነስተ ስልክ ላይ ልታፈጥ ነው? ቁርስን ብላና እስኪ ወደ ውጭ ወጣ ብለና። አዎ እስኪ ወጣ ብለና። እንዴት ነው አገሩ ሰላም ነው ወይ? ፀሐያስ እንደ ትናንት ትወጣለች ወይ የሚለውን እስኪ አይተናል። ምን የት ትሄዳለች? ትወጣለች። አንተ እውነቱን ነው እባክህ፣ ወጣ ብለን እንምጣ። የት ነው የምትሄደው? አንተማ አትወጣም። ይሄን ምስር ትለቅማለህ። እኔ አይኔንም እየደከመኝ ነው። እኔ በግድ ነው እየለቀምኩ ያለሁት። ይሄው 2 ዙር ለቅሜዋለሁ። እንካ 3ኛ ድገም። እማዬ ደግሞ 2 ዙር ከተለቀመ አይበቃውም እንዴ? ተነሳ አንተ። ልቀም እየተባልካ እንዴ? ጭራሽ አልታዘዝም ልትል ነው? ዋ ነግሬያለሁ። በደንብ ልቀም። አንድ ጠጠር ላገኝበትና ዘቅዝቄ ነው የምተክል።